ዋትስ ጎን ኦን ፋሚሊ እንዴት ናችሁ? እንግዲህ በሌላ ቭሎግ ተመልሰናል ማለት ነው። ሶ ቤዚክሊ ዛሬ የትሬደር ውሎ ምን ሊመስል ይችላል የሚሉትን ነገሮች ሪያሊስቲክሊ እንግዲህ ማሳያችሁ ይሆናል ማለት ነው። ጋይስ እንግዲህ ያው ዱባይ ተመልሰናል። አሁን እንደምታዩት ገና አምፓክ ራሱ በደንብ አላደረግንም ማለት ነው። አክቹሊ ጋይስ ሜይ ኦልሞስት 4 ዲፍረንት ካንትሪስ ነበርኩኝ። ሶ ፕሮባብሊ ከዚህ በኋላም ደግሞ አናዘር ትሪፕ አለኝ ከ1-2 ቀን በኋላ ወደ ባሊ ደግሞ እንሄዳለን ብለናል። እዛም ያለውን ነገር ደግሞ አሳያችኋለሁ ማለት ነው ጋይስ። ሶ ዛሬ እንግዲህ ቀኑ ሲጀምር ትንሽ አናሊሲስ ምናምን ነገር እንሰራለን። አሪፍ የጎልድ ስካልፕ ትሬዶችን ካገኘን ደግሞ ቴክ የምናደርግ ይሆናል ማለት ነው ጋይስ። እንጀምረው። ኦኬ ጋይስ እንዴት ናችሁ? ሶ ጎልድ ላይ አሜዚንግ ትሬድ እንግዲህ አግኝተናል ማለት ነው። ያበደ ስካልፕ ትሬድ ብሬክዳውን ላድርግላችሁ ማለት ነው። ሶ ከዚህ በፊት እንደምታውቁት እኔ ሞስት ኦፍ ዘ ታይም ፕራይስ እንግዲህ መንዝሊ ቻርት ላይ ኢንሳይድ ካንድል እንደዚህ ሲሰራ ያው ኮንሶሌሽን የመሆን እድል ስላለው በጣም ቀስ እያልኩኝ ነው ትሬድ ማድረገው። አካውንት ሳይዜን በጣም ሪዲዩስ አደርጋለሁ። የመሳሰሉ ነገሮች በተደጋጋሚ የምላችሁ ነገር ነው ማለት ነው። አዝ ዩ ካን ሲም ደግሞ ዴሊ ካንድል ላይም ፕራይስ ኮንሶሊዴት እያደረገ ነበረ ማለት ነው። ፎር ዘ ፓስት ካፕል ኦፍ ዴይስ የዴሊ ካንድል እቺኛን የምታያት ከሆነ ኢንሳይድ ካንድል ውስጥ ነው የዘጋችሁ ማለት ነው። ስለዚህ ቤዚክሊ አፍተር ዲስ ትንሽ ኮንሶሊዴሽን አለ ማለት ነው። ሶ ይሄ ሲሆን ሞስት ኦፍ ዘ ታይም እንግዲህ ዞን ቱ ዞን ስካልፒንግ ሞዴሎችን ነው የምጠቀመው ማለት ነው። ስለዚህ ፕራይስ ቱዋርድስ ዲስ ዞን ሲመጣ ባይ ኦፖርቹኒቲዎች እፈልጋለሁ፣ ቱዋርድስ ዲስ ዞን ሴል ኦፖርቹኒቲዎችን እፈልጋለሁ ማለት ነው። ሶ የዛሬም ትሬድ እንደዛ ነበረ። ሶ ዘ ፈርስት ቲንግ ያደረኩት ነገር እንግዲህ ፕሪቪየስ ዴይ ሎው እስኪወሰድ ድረስ ጠበቅኩኝ። ስለዚህ እነዚህ እንደምታያቸው የሜጀር እንግዲህ 4 አወር ሌቭሎች ናቸው። ኦልሬዲ የተወሰዱ ሊኩዲቲዎች ናቸው። እዚህ ጋር አክቹሊ የዚህ እንግዲህ አግሬሲቭ ጃምፕ ኦርደር ብሎክ ላይ እንግዲህ ነው ኢንትሬን ኤክስኪዩት ያደረኩት ማለት ነው። ስለዚህ ይሄ አክቹሊ ፕራይስ አዝ ኢት ዋዝ ካሚንግ ዳውን የገባውት ኢንትሪ ነው። ማለትም ዩዥዋሊ ዌን ዲስ ሃፕንስ እንግዲህ አግሬሲቭሊ ነው እንግዲህ ስዊፕ እያደረገ እዚህ ሌቭል ላይ ኦቨርላፕ ሲያደርግ አግሬሲቭሊ ነው ባይ ማድረግ የምጀምረው ማለት ነው። ሶ ከረንትሊ አሪፍ እየሄደ ይገኛል። አይ ማይት ክሎዝ ኢት ፕራይስ በተወሰነ ይህንን ስዊፕ የሚያደርግ ከሆነና አሁን የ15 ሚኒቱን እዚህ ጋር የሚዘጋ አይነት ነገር ከሆነ ሞስት ፕሮባብሊ ደግሞ አጌን ቱዋርድስ ዲስ ሳይድ ሊመጣ ስለሚችል እዚህ ጋር ክሎዝ አደርጋለሁ ማለት ነው። ሶ ላሳያችሁ ትሬዱን ጋይስ። ሶ እንደምታዩት ነው ዲስ ኢዝ ኦኬ ሪል አካውንት ኤክስነስ ምናምን ሪል አካውንት እንደምታዩት ማለት ነው። ሶ ዲስ ኢዝ ዘ ከረንት ትሬድ ኦኬ። ሶ ዲስ ዋዝ ዘ ኢንትሪ ማለት ነው። ሶ ፕራይስ ትንሽ አግሬሲቭሊ ከዚህ ስዊፕ እየሄደ ነው። ስለዚህ ክሎዝ እናደርገዋለን ማለት ነው። ሶ አዝ ዩ ካን ሲ አሪፍ ፍሊፕ ነበረች። ዊ ክሎዝ ኦል ፖዚሽንስ ማለት ነው። ሶ በዚህ እንግዲህ ትሬድ እንዘጋታለን ማለት ነው ጋይስ። ሶ ይሄንን ጀስት ለማስረዳት ያክል የዘጋውበት ሪዝን ምንድን ነው? በተወሰነ ሴንቲመንት እንደምታዩት አግሬሲቭሊ ቤሪሽ ነው። ኦኬ ፕሪቪየስ ካንድል የዴሊ ካንድሉን እንደምታዩት ኢዝ ቬሪ ቤሪሽ ስትራክቸር ማለት ነው። ሶ ፕራይስ የፈለግኩት እኔ አሁን ይሄንን ዋንስ ጉድ ሊኩዊዲቲ ከተወሰደ በኋላ ፕራይስ ዩዥዋሊ እስከ 50% አካባቢ ድረስ ዩዥዋሊ ሪትሬስ የማድረግ እድል አለው። ለዛ ነው አክቹዋሊ እነዚህ ኤሪያዎች ላይ ቴክ ፕሮፊት ለማስቀመጥ ያሰብኩት የነበረው ማለት ነው። ነገር ግን የዘጋውበት አንደኛው ሪዝን ኦር ዋነኛው ሪዝን እንደምታዩት እዚህ ጋር ደግሞ እንግዲህ በዚህ ቤሪሽ ስትራክቸር ላይ እንደዚህ አይነት ሊኩዊዲቲዎችን እንግዲህ ክሎዝ ለማድረግ ፌል የሚያደርግ ከሆነ ፕራይስ ዲፐር የሆነ ሪትሬስመንት የመስጠት እድል ይኖረዋል ማለት ነው። አሁን ይሄ እንግዲህ ሃየር ታይም ፍሬም ላይ ኮንቲኒዌሽን ቢሆን ኑሮ ይዘው ነበር ሪትሬስመንቱንም ጀስት ኢንትሪ በጣም የሚገርም ኢንትሪ ስለሆነ ብሬክ ኢቨን ባረግ ኦል ደ ዌይ ሂር ላይ ደርስ ይችላል ማለት ነው። ነገር ግን ይሄውን የሃየር ታይም ፍሬሙ ቱዋርድስ ዘ ዳውን ሳይድ ስለሆነ አሁን ከረንትሊ ላይ ያለው በዚህ ሞመንተም ቀጥሎ እንግዲህ አናዘር ሌግ ዳውን ልናይ የምንችልበት ቻንስ ስላለ ነው ማለት ነው። ሶ ኢፍ ዳትስ ዘ ኬዝ አሁን በዚህ ዊክ ሆኖ የሚዘጋ ከሆነ ሜቢ አናዘር ስካልፕ ትሬድ ሪስኬን ቀንሼ በጣም ልገባ የምችልበት ቻንስም ደግሞ ሊኖር ይችላል ማለት ነው። ይሄ እንደምታዩት ዲስ ዋዝ አብሶሉትሊ ክሬዚ የሆነ ኢንትሪ እንዳልኳችሁ ጀስት አይ ዶንት ፎከስ ኦን ዘ መኒ። ስለዚህ በገንዘቡ አይደለም የወጣሁት። ስለዚህ ሌቭሌ ኢንቫሊዴትድ ሲሆን ኦር ደግሞ ለመውጣት ሪዝን ሲሰጠኝ ነው የምወጣው ማለት ነው። ኦኬ ሶ ያንን ለማድረግ ጋይስ ዩ ኒድ ፔሸንስ እና that is very very important። ሶ አሁን እዚህ ጋር እንደምታዩት ይሄኛው 50 ሚኒት ሊዘጋ ነው። ሶ 50 ሚኒቱ ክሎዝ ካደረገ እንግዲህ below this ማለት ነው this is weakness for continuation ማለት ነው for me። ስለዚህ እንደዛ ከሆነ ሜቢ የቤሪሽ ሳይኖች ፈልገን ደግሞ ወደ ታች ደግሞ ልናጫውተው እንችላለን ማለት ነው። ሶ ኦልሬዲ for the day በጣም አሜዚንግ ትሬድ አግኝቻለሁ። ሪስኬን በጣም ቀንሼ ነው ያወጣው። ኦኬ ጋይስ ሶ አናዘር ትሬድ አግኝቼ ነበረ። ሲሚላርሊ ቅድም ኤክስፕሌን እያደረኳችሁ የነበረበት
ሲናሪዮ ማለት ነው ግን it was not successful ማለት ነው guys so let me show you guys so basically እንዳሳያችሁ ቅድም this was the trade then እዚህ ጋር ነበረ ስካልፕ የገባሁት so ይሄኛው ኮንቲኒው ማድረግ አልቻለም so ወደ ታች እንግዲህ ክሎዝ ያደርግ ኮንፈርሜሽን ይጠብቅ ነበር so after that እንግዲህ ሌላ ሾርት ኢንትሪ ወሰድኩት ነበር ማለት ነው so ይሄ ሴትአፕ basically similarly ይሄ ሾርት ሴትአፕ ማለት ነው ስለዚህ ምንድነው bearish direction ላይ ፕራይስ ጥሩ ስዊፕ ካደረገልን በኋላ ኮንቲኒዩዌሽን ነበር የጠበቅነው ማለት ነው ስለዚህ እንደዚህ ሜልት ያደርጋል ብለን ነበር of course ያለበት ኤሪያም ትንሽ ሴንሲቲቭ ነበር ነገር ግን after this execution እንግዲህ ፕራይስ ጥሩ ሪጀክት አድርጎ ነበር then ከዚህ ችኛዋ ሌቭል ላይ ነበር እኔ እንግዲህ ኤክስፔክት ያደረኩት ስሉ ማለት ነው ጥሩ ሪአክት አደረገች ከዛ መልሶ ፕራይስ ብሬክ አድርጎት ሄደ ማለት ነው ስለዚህ ፖሲብሊ እንግዲህ ወደ እነዚህ ኤሪያዎች የመምጣት እድሉ አሁን ከፍተኛ ነው so for today እንግዲህ I've already taken 2 trades so this was the first trade እንደምታዩት absolutely amazing የሆነ crazy የሆነ trade ከዛ በኋላችን short trade ሞክራት ነበር አልሳካችም ማለት ነው እንግዲህ አንድ አር ድሮፕ አድርገናል ነገር ግን በዚህኛው almost crazy የሆነ አር ነው የሰራ ነው ማለት ነው almost ወደ 6 point ምናምን አካባቢ በደንብ አካውንታችንን ፍሊፕ ያደረግንበት ነው so እዚህ ጋር ሪስክ ያደረኩት almost ስንት ነው በጣም ትንሽ 500 ምናምን አካባቢ የምትሆን ነው ሪስክ ያደረኩለት ማለት ነው this is it guys so ለዛሬ I think this is enough so basically ምንድነው guys ለንደን ላይ እንደዚህ አይነት crazy የሆኑ ትሬዶችን ካገኘው it's very rare ኒውዮርክ ላይ ትሬድ የማድረግ እድል በጣም ዝቅተኛ ነው አሁን ይሄ definitely price እንደዚህ ሬንጂንግ ማርኬት ላይ ባይሆን ኖሮ ይሄንን ኢንትሪ just በተወሰነ ፓርሻል ክሎዝ አድርጌው ቀሪውን just ራን እንዲያደርግ እለቀው ነበር ማለት ነው አሁን just price is ranging so ያንን ማድረግ አልፈለኩኝም just close አድርጌ መውጣት ነው የምፈልገው ማለት ነው this is it guys I think ለዛሬ ትሬድ እንግዲህ በዚሁ እንጨርሳለን አሁን ሰዓቱ almost 12:44 ማለት ነው ቁርስም ነገር ምናምን አልበላንም so ወተን ደግሞ ትንሽ እንቀማምሳለን ማለት ነው after that እንግዲህ the rest of the day probably we are going to be free ማለት ነው according to this so guys by the way guys ማለት ነው የዚህ መኪና G-Force is crazy ነው ብላችሁ especially ያው Okay guys so gold ቅድም ኤክስፔክት እንዳደረግነው ነበር ይሄው እንደምታዩት this was ቅድም የወሰድነው ትሬድ so this was the long trade ከዛ በኋላ ከዚህ ሪጀክሽን ሌቭል ላይ ሌቭል ሰጠን ይሄንን ዘግተን ሌላ ትሬድ እዚህ ጋር ለመውሰድ ሞክረን ነበር ማለት ነው so ያው that was እንግዲህ ስቶፕ ሎስ የነካብን ትሬድ ነው ማለት ነው ከዛ በኋላ ያው ኤክስፔክት እንዳደረግነው ወደ ኢኩሊብሪየም አካባቢ ሪትሬስ አደረገ ከዚህ በኋላ ግን ያው ሌላም ኢንትሪ አልሰጠኝም ፎርስም አላደረኩትም እኔ ኦልሬዲ በዚህኛው ላይ በጣም አሪፍ ሰርች ስለነበረ ማለት ነው ግን ከዛ በኋላ እንደምታዩት ጋይስ ስትራክቸራችን እንግዲህ በያዛችን ወጣች ቀጥሏል ማለት ነው it was a crazy drop እንደምታዩት ለኔ አትሊስት እዚህ አካባቢ ላይ ሪትሬስ ያደርጋል ብዬ ነበረ ግን just ከኢኩሊብሪየም ሌቭል ላይ ተመለሰው ማለት ነው so probably እንግዲህ የቀኑን ሬንጅ ጨርሷል ከዚህ በኋላ ሌላ ሙቭ እንትን ማለት ያን ያህል ብዙ ፖይንት የለውም ሜቢ ነገር ምናምን ነገር ካልሆነ በስተቀር ኦር እቺ ሌቭል ደግሞ እንዴት ቴስት እንደሚያደርጋት የምናየው ይሆናል ኒውዮርክ ላይ ማለት ነው so basically this is it guys እሺ ሶ አንድ ጥያቄ ያለኝ ምንድነው ፊር ወይም ደግሞ ፍርሃት የሚባለውን ነገር እንዴት ነው ኦቨርካም ያረከው ወይም ደግሞ ሃንድል የምታረገው አንተ ኦኬ ጋይስ ሶ ወደ ፊር ስንመጣ ትንሽ ትሪኪ ነገር አለው ግን ጀስት በቃ አትሊስት ባላችሁበት ሌቭል ለመረዳት በምትችሉበት መንገድ ኤክስፕሌን ላድርግላችሁ ማለት ነው ኦኬ ሶ the first thing መረዳት ያለባችሁ ነገር ፊር የሚመጣው እንግዲህ ገንዘብ ከማጣት ኦር ገንዘብ ከማጣት ፍርሃት አለ አይደለ ገንዘብ ላጣ ነው የምንለው ነገር ኦር ደግሞ ፕሮፊት ላጣ ነው የምንል ነገር ማለት ነው ለምሳሌ የሆነ ትሬድ ከወሰድን በኋላ ለዚያቺ ትሬድ ፕሮፊት ውስጥ ስንገባ ያችን ፕሮፊት ላለማጣት ስንል ፊር ውስጥ እንገባለን ማለት ይሄ በጣም ትሪኪ ፊር ነው ምክንያቱም ግሪድም የተካተተበት ፊር ስለሆነ ማለት ከዛ ባሻገር ለምሳሌ ያክል ግን ሌትስ ሴይ በጣም አጓጉል ሪስክ የምናደርግ ከሆነ አፎርድ ከምናደርገው በላይ ዩዥዋሊ ሪስክ በምናደርግበት ሰዓት ላይ ኦር ደግሞ ፋይናንሻል ሲቹዌሽናችን አንዳንዴ ያጋጥመኛል ለምሳሌ ያክል በጣም ገንዘብ አስፈልጉን በነበረበት ሰዓት ላይ ለቤት ኪራይ ገንዘቡን ፈልጓለሁ ምናምን ነገር ግን ትሬድ አድርጌ ለሚቀጥለው እናርግ ምናምን ሲባል አሁን ለምሳሌ እንደዚህ አይነት ማይንድሴት ውስጥ ትሬድ የሚያደርግ ሰው ኦብቪየስሊ ኤቭሪቲንግ ሪሰርች አድርጎ ስትራቴጂው የሚገርም ሆኖ ማርኬቱ አሪፍ ሆኖ ምናምን ሲገባ ስቲል ለመግባት ሄዚቴት ያደርጋል ማለት ነው ለምንድነው
ያለበት ፋይናንሻል ሲቹዌሽን ሪስክ ለማድረግ ያስፈራዋል ማለት ነው። ስለዚህ እንደዚህ አይነት ፖዚሽን ላይ ያለ ሰው ኦፍ ኮርስ ትንሽ ያስቸግራል። በፊት የምመክረው ነገር ነው አይደል? ትሬዲንግ ዞሮ ዞሮ ገንዘብ የሚፈልግ ቢዝነስ ነውና በተወሰነ አትሊስት ድጋሚ ለመሞከር የሚያስችላችሁን ኢንካም ነገር ኦር የሆነ ቻል ገንዘብ ኖሯችሁ ብትጀምሩ ኦር ያችን ነገር ካመቻቻችሁ በኋላ ብትጀምሩ ሞር ለእናንተ አድቫንቴጀስ ነው ማለት ነው። ስለዚህ አንደኛው ሪዝን ይሄ ነው። ምክንያቱም ለገንዘብ በጣም ዴስፕሬት የሆነ ሰው ትሬድ መውሰድ ይፈራል። ለምሳሌ አንዳንዴ ደግሞ ሌትስ ሉዚንግ ስትሪክ ውስጥ በምንገባበት ጊዜ ውስጥ ደግሞ ለምሳሌ ያክል ቀጣዩን ትሬድ ለመውሰድ በጣም እንፈራለን ማለት ነው። ይሄ የሆነበት ምክንያት ያንን ገንዘብ በጣም ስለምፈልገው ኦር ደግሞ አፎርድ ከምናረገው በላይ ስንከስር ነው most of the time ማለት ነው። ይሄ እንግዲህ የገንዘብ ነገራችንን ፊክስ እናደርግ መሻሻል የሚችል ነገር ነው ማለት ነው። ከዛ ባሻገር ደግሞ ለምሳሌ ሄዚቴት የምናደርግ ጊዜ ምን ይኖራል። አሁን ለምሳሌ አንዳንዴ ሉዚንግ ስትሪኮች ካጋጠመን በኋላ ምን ይመጣል? ሄዚቴት ማድረግ ኤክስኪዩት ለማድረግ ትንሽ እንሳቀቃለን ከአንድ ከሁለት ከሶስት ሎስ በኋላ ማለት ነውና ያንን እንዴት ነው ሶልቭ የምናደርገው ስንል መርዳት ያለብን አንድ ኮንሰፕት አለ which is ምንድነው ትሬዲንግ የፕሮባቢሊቲ ጌም ኦኬ። አንድ ሁለተኛ ነገር ደግሞ ሎ ኦፍ ራንደምነስ የሚባል ነገር አለ። ማለትም ለምሳሌ ያክል አንድ ሰው 40% ዊኒንግ ሬት ቢኖረው ማለት ነው which means ምን ይያልን ነው ከ10 ትሬድ 6ቱ ሎሶች ናቸው ማለት ነው 40% ዊኒንግ ሬት ቢኖረው ራሱ ማለት ነው። ስለዚህ እነዚህ 10 ትሬድ የትኛው ዊን ትሬድ እንደሚሆን የትኛው ሎስ ትሬድ እንደሚሆን እኛ ግን አናውቅም። it's a random sequence okay እዛ ጋር ያንን አንደርስታንድ ማድረግ አለብን ማለት ነው። ስለዚህ ሎስ 3 4 ተከታታይ አሁን ለምሳሌ ኮይን ፍሊፕ ላይ let's say 50-50 ቻንስ እንደሆነ እናውቃለን አይደል? ስለዚህ አንድ ሰው ፍሊፕ አድርጎ 5 ጊዜ ፍሊፕ አድርጎ ለምሳሌ ያክል አምስቱ ለምሳሌ ወይ አንበሳ or something ምናምን ከደረሰ ስድስተኛው አንበሳ ሊደርስ ይችላል ስቲል or ደግሞ ሌላኛው ሊደርስ ይችላል ማለት ነው አይደል? ይሄ ምንድነው it's just a random sequence ያንን ነገር ግን አውቀን once ኤጃችንን ከተረዳን just ኤጃችን on the long run play out እንዲያደርግ ማድረግ ነው ያለብን ማለት ነው። ኦኬ ያንን አንደርስታንድ ስናደርግ of course ፊራችን በተወሰነ ይቀንሳል። ሎሶች ሲመጡ ተነስተን በቀጣዩን ትሬድ ለመውሰድ አንፈራም ማለት ነው። አብዛኛውም ደግሞ እነዚህ አይነት ነገሮች ስፔሻሊ ኤክስፒሪየንስ በደንብ ስታዳብሩ ሞር ጊዜ ስታሳልፉ ትሬዲንግ ላይ ደግሞ ሞር የበለጠ ያዳበራችሁት የምትመጡት ነገር ነው ማለት ነው። ጀስት ኦቨርናይት አይደለም የምትገነቡት ያው ስሩ ታይም ያን ነገር ግን የሚገነባ ነገር ነው ማለት ነው። ኦኬ ጋይስ አሁን እንግዲህ ከቤት ወጥተን ደግሞ የሆነች ቦታ ልንሄድ ነው። ቤዚክሊ ማርኬቱ ዛሬ በጣም አሪፍ ነው። እኔ ከሰሞኑ ማርኬት በጣም ይሻላል። የዛሬ ፕራይስ አክሽን ጎል በጣም ደስ የሚለው ምናምን ነገር በደንብ ነው የወረደው ማለት ነው። አንፎርቹኔትሊ እኛ ጠዋት ላይ እንግዲህ ለመያዝ የሞከርነው ትሬድ አልተሳካችም። ኒውዮርክ ላይ ሜቢ ሪትሬስመንት የሆነች ትሬድ ከሰጠን ጀስት ዋን ሞር ትሬድ ሞክሮ ይሆናል። ያው ሌላ አልገባም ብዬ ነበረ ግን like the price action is very good ዛሬ ስካልፕ ለማድረግ ምናምን ማለት ነው። አሪፍ ኦፖርቹኒቲ ከሰጠኝ የምናየው ይሆናል ማለት ነው ጋይስ። አሁን እዛ ሄደን ቁጭ ብለን ቻርታችንን ከፍተን ደግሞ የምናየው ይሆናል ማለት ነው ጋይስ። What's going on guys? እንግዲህ ኒውዮርክ ሴሽን እስቲ ዝም ብለን አንዳንድ ነገር እንይ። በጣም ቬሪ ላይት ትሬድ ነው የወሰድኩት። አሳያችኋለሁ፣ ብሬክዳውን አደርግላችኋለሁ። ምክንያቱም እንደምታዩት ፕራይስ ኦልሬዲ በደንብ በኃይለኛው ሙቭ አድርጓል ማለት ነው ለዛሬ። ስለዚህ ለንደን ሴሽን ላይ ሄቪሊ ሙቭ ያደረገ ፕራይስ ስለሆነ ያን ያህል አግሬሲቭ ትሬድ አልወስድም። ስለዚህ መግባት የፈለግኩት ትሬድ አክቹሊ ከዚህ ሪትሬስመንት ሌቭል ላይ ነበር። እኔ ጋር ሳይደርስ ግን ፕራይስ ሙቭ አድርጓል። ግን አሁን ትንሽ የምትመስል ግን ኦልሞስት ወደ 6R አካባቢ 7R አካባቢ ጠዋት የወሰድኩት ትሬድ አለች። እሱ ስላለ ዛሬ ብዙ ነገር ፎርስ አላረግም ማለት ነው። አሁን ላይ ግን የገባው ትሬድ አለች። the first trade የወሰድኩት the New York trade ማለት ነው። እዚህ ጋር ነበር አይዲያሊ መግባት የፈለኩት። I wanted one step confirmation ምክንያቱም maybe towards this high ይመጣል ብዬ አስቤ ስለነበር ማለት ነው። after that confirmation on a 1 minute time frame ላይ ይሄን ይመስላል ኤክስኪዩሽኑ። after this aggressive sale አየሁኝ፣ retrace back ትንሽ ሪአክሽን ሳይ ጊዜ እንግዲህ ከዚህ ኤክስኪዩት አደረኩት ማለት ነው። ስለዚህ ታርጌት ብዙ አግሬሲቭ አልሰጠሁትም።
ጀስት ይሄንን ሎ እንዲወስድልኝ ነው የሰጠሁት ማለት ነው። ከዛ ውጪ ኢሚዲየትሊ ፕሮቴክት አረጋለሁኝ ትንሽ ወደዚህ ሎች ሲሄድ። ከዛ ውጪ ጀስት እንዳልኳችሁ ቬሪ ላይት ትሬድ ነው። የቀኑን ትሬድ ኦልሬዲ ላይክ አግሬሲቭሊ ስለወሰድኩኝ ማለት ነው። ሶ ይሄን ይመስላል ጋይስ። እንግዲህ ይሄን እንዴት ፕሌይ አውት እንደሚያደርግ እናያለን። ከዛ ውጪ እንግዲህ ፎር ቱዴይ አይ ገስ ዊ አር ዳን። አለርታችንን አስቀምጠናል ምናምን ነገር። ከዛ በኋላ ትንሽ ይሞቃል፣ ውስጥ ገባ ነገር እንላለን ማለት ነው ጋይስ። ይመቻችሁ። ኦኬ ጋይስ ሶ ቪዲዮአችንን እያገባደድን እንገኛለን። የመጨረሻውን ትሬድ ብቻ ጀስት አፕዴት ላድርጋችሁ። ሶ ቤዚክሊ ፕራይስ ወደምንፈልገው ሌቭል ሊደርስ አልቻለም። ብሬክ ኢቭን አካባቢ ላይ እንግዲህ ወጥተናል ማለት ነው፣ እዚህ ጋር እንደምታዩት ማለት ነው። ሶ ያው ኦብቪየስሊ ኤክስፔክትድ ነው፣ በጣም ትልቅ ሬንጅ ነበረው ፎር ዘ ዴይ። ማጆሪቲ ኦፍ ዘ ሙቭ ይህንን ካች ባናረግም፣ ነገር ግን ጥሩ ትሬድ ካች አድርገን ነበር ጠዋት ላይ። ስለዚህ የኒውዮርክ ትሬዱ እንዳልኳችሁ በጣም ቬሪ ላይት ሪስክ አድርገን ነው የወሰድነው ማለት ነው። እንግዲህ የዛሬውን በዚህ እንዘጋለን ማለት ነው ጋይስ። ባይ ዘ ዌይ እንደዚህ አይነት ቭሎግ ላይ ምናምን ነገር ትሰራላችሁ አድሬስ እንዳደረግላችሁ የምፈልገውን ጥያቄዎች የመሳሰሉ ነገሮች ኮሜንት ሴክሽን ላይ አሳውቁ። ሶ በቀጣይ ቪዲዮ ስሰራ ስለነሱ ሳይኮሎጂ ሊሆን ይችላል፣ ቻርት ላይ የመሳሰሉ ጥያቄዎቻችሁ እዛ ላይ አድሬስ አደረግላችኋለሁ ማለት ነው ጋይስ። ሶ ከተመቻችሁ እንግዲህ ላይክ ማድረግ እንዳረሱ፣ አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሌትስ ጎ